አብትሽ ጦርነት ያለባቸው ሀገሮች ላይ ራሱ ኮሪደር ልማት ሲሰራ ይቻላል። ጦርነት እያለና በመሀል አንድ የጦርነቱን አቁሙ ብለው አቋርጠው ነው ሬንጅ የሚያነጥፉት ወይስ እንዴት ነው? እሱ ነገር ግራ ገባኝ እና መልስ እንፈልጋለን። እንደ አይነት ጥያቄዎችን እዛ ሄድና ዘመዶችን ጠይቅ አለልም ያሬደው ያው ተግባብተናልና ዞሮ ዞሮ ልማት ማንም ይስራው ማን ጥቅሙ ለህዝብ ነው። ለህዝብ እስከሆነ ድረስ የተሻለን ነገር የሚያለማ ህዝብም አይጠላም፣ ተፋላሚ ወገንም አይጠላም። ችግሩ ያው የጀስቲስ ጉዳይ የጀስቲስ ጥያቄ ነው። ጮሽ ግን ለምንድን ነው አማርኛ ማይችሉት? ለምንድን ነው አማርኛ ችለው ያልጠበቁ? እኛ የግድ እንግሊዘኛ መቻል አለብን? እንግሊዘኛ መናገር አለብን? ከየት አምጥተን እንግሊዘኛ ከየት ይመጣል? መግባባት እኮ አልቻልንም። ኧረ ተደናቆርን ጎበዝ፣ ኧረ ተደናቆርን። ኧረ እንግሊዘኛ ያለ እንግሊዘኛ እንግሊዝ በዓለም ላይ የሚነሱት ኮንፍሊክቶች የምነግርህ ሳይንቲፊክ የሆነ ነው። ሶስት ጉዳዮች የኮንፍሊክት እንደ ኮዝ የሚወሰዱት አንደኛው ፓወር ነው። የሆነን አካል ለማጥቃት ወይም በዓለም ሀያል ለመሆን ወይም እንደ ኢስት አፍሪካ በሪጅኑ ተጽዕኖ ፈጣሪ ለመሆን ያን ሪጅን ለመቆጣጠር የፓወር ጉዳይ በጣም አስፈላጊ፣ ጉልበት ትከሻ የምትለካካባት ማለት ነው። ሁለተኛው ሰላም አድማጭ ተመልካቾቻችን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ፕሮግራማችንን ጀምረናል። አብትሽ እንዴት ናችሁ? አለን። በጣም አንድ የገረመኝ ነገር ማለት ነው ኮሪደር ልማት ሁሉም ሀገር እየተሰራ ነው በጣም ማለት ነው እና ሁሉም ክልል እየተሰራ ነው። ያምራል። ኮሪደር ልማት ያው ከጅማ ጀምሮ ተመችቶኛል። ግን ጦርነት ያለባቸው ሀገሮች ላይ ራሱ ኮሪደር ልማት ሲሰራ ይቻላል። ጦርነት እያለና በመሀል አንድ የጦርነቱን አቁሙ ብለው አቋርጠው ነው ሬንጅ የሚያነጥፉት ወይስ እንዴት ነው? እሱ ነገር ግራ ገባኝ እና መልስ እንፈልጋለን። ለሱ ይመቻችሁ። እንደ አይነት ጥያቄዎችን እዛ ሄድና ዘመዶችን ጠይቅ አለልም ያሬደው ያው ተግባብተናልና ለማንኛውም ከቅርብ ጊዜ ወዲህ በምትሰጠው አስተያየት በተለይ የኢትዮጵያን ኦርቶዶክስ እምነት ሃይማኖት እና ደግሞ ህዝብን እንደ ህዝብ የምታንቋሽሸውን ነገር አስተካክለ ወደ ትክክለኛ ጨዋ ወደሚባለው የኢትዮጵያዊነት ልክ ስለመጣህ ደስ ብሎኛል። ዞሮ ልማት ማንም ይስራው ማን ጥቅሙ ለህዝብ ነው። ለህዝብ እስከሆነ ድረስ የተሻለን ነገር የሚያለማ ህዝብም አይጠላም፣ ተፋላሚ ወገንም አይጠላም። ችግሩ ያው የጀስቲስ ጉዳይ የጀስቲስ ጥያቄ ነው። ጀስት ደግሞ ከባድ ነው። በዓለም ላይ የሚነሱት ኮንፍሊክቶች የምነግርህ ሳይንቲፊክ የሆነ ነው። ሶስት ጉዳዮች የኮንፍሊክት እንደ ኮዝ የሚወሰዱት አንደኛው ፓወር ነው። የሆነን አካል ለማጥቃት ወይም በዓለም ሀያል ለመሆን ወይም እንደ ኢስት አፍሪካ በሪጅኑ ተጽዕኖ ፈጣሪ ለመሆን ያን ሪጅን ለመቆጣጠር የፓወር ጉዳይ በጣም አስፈላጊ፣ ጉልበት ትከሻ የምትለካካባት ማለት ነው። ሁለተኛው የአይዲዮሎጂ ኢንተረስት የምንለው ነው። የሆነ ቡድን፣ የሆነ ግለሰብ፣ የሆነ ማህበረሰብ የሚወክለው ኃይል ወደዛ ኮንፍሊክት ውስጥ ሲገባ ሊያስፈጽመው የሚፈልግ ፖለቲካል ኢንተረስት አለው። እሱ ጋር ነው አሁን ፍሪክሽን ያለው። ተረዳኸኝ? ለምሳሌ ለአንዱ ቅዱስ የሆነው ለሌላው ደግሞ አንተ በቀኝ ሄድኩ ስትል ለሌላው ግራ ነው የሚሆነው። ሶስተኛ አንተ ያነሳው ጉዳይ የሪሶርስ ጉዳይ። ሪሶርስ በጣም ቤዚክ ነው። ነዳጅን ለመቆጣጠር በዓለም ላይ ሀያላን ሀገራት እንዴት አይነት የቃላት ጦርነት አልፎ እስከ አውዳሚ የሆነ የጦር መሳሪያ እስከመጠቀም ሁሉ ይደርሳሉ። ወርቅ ያለበት ማዕድን ያለበትን አካባቢ ለመቆጣጠር የሚደረጉ ጥረቶች አሉ። አንዳንዴ የጂኦፖለቲክስ ላይ የሪሶርስ ጥያቄ ይነሳል። እንደኛም ደግሞ ስትሄድ ብዙ ጊዜ ይነሳ የነበረው ጥያቄ የጀስቲስ ጉዳይ ነው። ኢትዮጵያ ያላትን ሀብት በፍትሃዊነት እና በኩል ተጠቃሚነት እሱ ላይ ጥያቄዎች አሉ ዛሬም ድረስ።
ስለዚህ ልማትን ማንንም ይስራው ማን የእውነት ለህዝብ ጥቅም የሚውል ልማት ከሆነ አትጥላው ልል ነው። ለማንኛውም ጀማው ሰብሰብ ብላችኋል፣ እያያችሁ ነው፣ ደስ ብሎኛል። ያሬዶ ካሁን በፊት በጥፋትህ ተጸጽተህና አምነህ ከፍርድ ቤት ቅጣትም በላይ የአእምሮ የህሊና ጥፋተኝነት ስለሚከብድ የሄድክበት ሮንግ ወይ ስህተት እንደሆነ አምነህ እሱን ለህዝብ ይቅርታ ጠይቀህ ወደ ጨዋው የኢትዮጵያ ህዝብ ተቀላቅለሃልና ለማንኛውም ስላየኋችሁ ደስ ብሎኛል። ደመቅመቅ ብላችኋል፣ ፈታ ያላችሁ ይመስለኛል። መልካም ጊዜ እመኛለሁ። ለማንኛውም በያለንበት የዓለም ዳርቻ ሰላማችሁ ይብዛ፣ ሰላማችን ይብዛ። ሀገራችንን ኢትዮጵያን ሰላም ያደርግልን። ሰላም የሚለውን የስልጥኛ ዘፈን ጋብዤ ፕሮግራማችንን በዚሁ እንዘጋለን። መልካም ጊዜ ይሁንላችሁ። ባይ ባይ። ሰላም 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 ሰላም